ሰላም ሰላም ውድ ተማሪዎች እንግዲህ ዛሬ ተመልሰናል። ፍሬሽማን አንደር ግራጁዌሽን ስቱደንትስ ኦፍ ዩኒቨርሲቲ ከሚወስዱት መካከል አንደኛው አንትሮፖሎጂ የተባለውን ኮርስ ያው በዚህ ዛሬ የምናየው ይሆናል በዚህ ቪዲዮ እና መከታተልን አትርሱ። ይህ ኮርስ በጣም ቀለል ያለ ኮርስ ነው። ከተከታተላችሁ ኤ+ ከሚሰሩት ኮርሶች መካከል አንዱ ነው። ኦኬ ወደ ኮርሱ እንራመድ። እንግዲህ ኢንትሮዳክሽን ቱ አንትሮፖሎጂ ይላል ቻፕተሩን። አንትሮፖሎጂ ኬምስ ፍሮም ቱ ግሪክ ወርድስ አንትሮፖስ ኤንድ ሎጎስ። አንትሮፖስ ማለት ሂውማን ቢይንግ ማለት ነው ሲፈታ። ሎጎስ ማለት ደግሞ ምን ማለት ስቴዲ። ጀነራሊ አንትሮፖሎጂ ኢዝ ዘ ስቴዲ ኦፍ ዋት ሂውማን ቢይንግ፣ ስለ ሰው ዝርያ የሚያጠና አንትሮፖሎጂ በማለት እንጽረዋለን። ማን ሃዝ ቱ ኢምፖርታንት ካራክተሪስቲክስ። እንግዲህ እንደሚታወቀው የሰው ልጅ ሁለት አስፈላጊ የሆኑ ባህሪያቶች አሉት ነው የሚለን። የመጀመሪያው ምንድነው? ባዮሎጂካል በተፈጥሮ እና ደግሞ ካልቸራል በባህል የምንላቸው ካራክተሪስቲኮች ተጠቃሽ ሊሆኑ ይችላሉ ማለት ነው። ኢን ኮምፓሪዥን ቱ አዘር ዲሲፕሊንስ አንትሮፖሎጂ ኢዝ ብሮደስት ኢን ስኮፕ። ከሌሎች ሳብጀክቶች ጋር እንግዲህ ኮምፔር ወይንም ደግሞ ስናወዳድረው ይህ አንትሮፖሎጂ የተባለ ሳብጀክት በስኮፑ ከሌሎች ይልቅ ምንድነው ብሮድ ነው። በጣም ሰፊና ሰፋ ያለ ዘርፈ ብዙ የሆነ ሳብጀክት እንደመሆኑ ነው። እናም ለዛም ነው ለተማሪዎች እንዲሰጥ በዋነኝነት የተፈለገው ይህ ኮርስ ማለት ነው። ኦኬ ኢት ኢዝ ዘ ስቴዲ ኦፍ ኢት ስቴዲ ዘ ስትራቴጂ ፎር ሊቪንግ ዛት አር ሌርኒድ ነው። ሌርኒድ የሆነ ነገር ኢት ኢዝ ስቴዲ ስትራቴጂ ፎር ሊቪንግ ዛት አር ሌርኒድ። ስለ ማለት ስለ ሊቪንግ ቲንግ የሆኑ ስለ ነፍስ ስላላቸው ነገሮች ስትራቴጂካሊ ሌርን ሊያደርጉ ኤግዛማይን ዘ ካራክተሪስቲክስ ኦፍ ሂውማን ቢንግ። የሰው ልጅ ነፍስ አለው። እናም ስለዛ ሰው ባህሪው ምንድነው፣ ጸባዩ ምንድነው፣ ምን አይነት ቢሄቪየር አለው ብሎ የሚያጠናልን ዋት አባውት ክላባዎች አንትሮፖሎጂ እንለዋለን ማለት ነው። እና ያው ይህ ኮርስ በዋነኝነት የሚያጠነጥነው አናላይዝስ ዘ ፕሮዳክትስ ኦፍ ሶሻል ግሩፕስ ማቴሪያል ኦብጀክትስ አንድ ኖን ማቴሪያል ክሪኤሽንስ። ማለት የሆነ ማቴሪያል ኦብጀክት ሊሆን ይችላል። ለምሳሌ ማቴሪያል ኦብጀክት ስንል ሌላ አይደለም ካልቸራል ማቴሪያል ካልቸር፣ ማቴሪያልስ ካልቸር የሚባሉ አሉ። እነዛ ሊሆን ይችላል። ነን ማቴሪያልስ ካልቸር ስንል ደግሞ እነ ላንጉዌጅ ማለት በቃ ለምሳሌ ማቴሪያል ካልቸር ስንል ለምሳሌ የሰው ልጅ እንግዲህ የራሱ የሆነ ባህል አለው፣ በእቃ ባህል አለው። ለምሳሌ እቃ የተለያዩ ቱሎች በመጠቀም ከአንድ ስፍራ ወደ አንድ ስፍራ ስናየው የተለያዩ ሊሆን ይችላል። ማቴሪያል ነን ማቴሪያል ካልቸር ስንል ደግሞ እነ ላንጉዌጅ፣ እነ ካልቸር፣ እነ ብሊቭስ፣ እነ ካስተምስ እነዚህ አይነት ነገሮች ሊሆኑ ይችላሉ። ኢት አስክስ ዋት ሜክስ አስ ሂውማን። በቃ ምንድነው ሰው የሚያደርግን እኛን ሰው በመሆናችን ከሌሎች በምን እንለያለን የሚለው እንትን ይልልናል ማለት ነው። ዛት ኢዝ ዘ ፖይንት። ይችን ነገር በጣም እንድትይዙልኝ እንትን ጠይቃለሁ። በጣም ወሳኝ ፓርት ነች ይችኛዋ ፓርት። በቃ ወሳኝ ናቸው እነዚህን ለመያዝ እንትን በሉ። አናላይዝ ዘ ፕሮዳክትስ ኦፍ ሶሻል ግሩፕስ። በቃ ይኸው አሁን ያልኩት ነው። ይኸኛው ዘ ሂስቶሪካል ዲቨሎፕመንትስ ኦፍ አንትሮፖሎጂ ሂስቶሪካል ዲቨሎፕመንቱ ምን ይመስላል እስኪ ማለት ከየት ተነስቶ ወዴት ሄደ፣ እናም ደግሞ ከየት ተነስቶ የት ደረሰ እና ወደፊትስ ደግሞ ወዴት ይሄዳል የሚለው በትክክል የማሳያችሁ ይሆናል። ዶንት ፎርጌት ፎሎ እና ተከታተሉኝ። ይህን ነገር በጣም ወሳኝ ነው። ዘ ሂስቶሪካል ዲቨሎፕመንትስ ኦፍ አንትሮፖሎጂ ኢት ኢዝ ፉሊ ዲቨሎፕድ ኢን ዘ 20th ሴንቸሪ። በ20ኛው ክፍለ ዘመን ላይ ነው ይሄኛው በጣም ዲቨሎፕድ ሙሉ ለሙሉ ዲቨሎፕ የሆነ ትሬስ ኢትስ ሶርስ ባክ ቱ ኢሮፒያን ኢንላይትመንት ኢን ዘ 8th ሴንቸሪ። እንግዲህ ሩቱ መነሻው ዋናው በ18 ሴንቸሪ ላይ ወደ ኢሮፒያን ኢንላይትመንቶች በዛን ሰዓት እንግዲህ ኢትስ ኢምፓሳይዝ ሂውማን ፕሮግሬስ አንድ ዳርዊኒያን ቲዮሪስ ኦፍ ኢቮሉሽን። ሂውማን ፕሮግሬስ የሰው ልጅ ለውጦች እና ደግሞ ዳርዊኒያን ቲዮሪ ኦፍ ኢቮሉሽን ማለት እንግዲህ ቻርለስ ዳርዊን አለ። እንግዲህ ይሄኛው ዋና ሳይንቲስት ነው። ሂውማን ቢንግስ ኬምስ ስሮ ኢቮሉሽን ያለው ሳይንቲስት ነው። አዘር አርጊውስ ኢት ስቴጅ ሳፈር ዘ ፈርስት ወርልድ ዋር ብለውም የሚያስቡም አሉ። ከአንደኛ የዓለም ጦርነት
በኋላ ነው የጀመረ ብለው የሚያስቡም አሉ። እንግዲህ ይሄ የራሱን የሆነ አርጊውመንት የተለያየ አንትሮፖሎጂስቶች የተለያዩ አርጊውመንቶቻቸውን አቅርበዋል ማለት ነው። ያም ማለት አንትሮፖሎጂ አሴ ሳይንስ ዲቨሎፕድ ኢን ፍራንስ ነው፣ ብሪቲሽ ላይ ነው፣ ዩኤስኤ እንደ ጀርማኒ እነዚህ ላይ አሴ ሳይንስ ዲቨሎፕ ኢት ዋዝ ኤ ሜጀር ሄልፕ ፎር ዘ ኤክስፓንሽን ኦፍ ዌስተርን ኮሎኒያል ፓወር። አዎ የዌስተርን ኮሎኒያል ፓወር እንዲስፋፋም ኢት ኢዝ ኤ ሜጀር ሄልፕ አግዟል። አት ፈርስት ቢኬም ኤ ፕሮፌሽን ፕራይመሪ ኢን ሙዚየምስ ላይም በጣም እንትን እንዳለ ነው የሚያሳየን። ኤርሊ አንትሮፖሎጂስት ስቴዲስ ዘ ካልቸራል ፊውቸርስ ኦፍ ነን ኢንዱስትሪያላይዝድ ኮሚኒቲስ። አዎ የበፊቶች አንትሮፖሎጂስት ስቴዲ ካልቸራል ፊውቸርስ ነን ኢንዱስትሪያላይዝድ የሆኑ ኮሚኒቲዎች ማለትም በእርሻ ዙሪያ በተለያዩ በአርብቶ አደር ፓስቶራሊስቶች ሊሆን ይችላሉ። በነዚህ የሚኖሩት መካከሎች አንዱ ነው። ኢን ኢትዮጵያ አንትሮፖሎጂ ቢገን ቱ ስተዲ። አዎ እንግዲህ ይሄኛው ኢርሊ ኢን 18 ሴንቸሪም ወደ ኢሮፒያን ፓርትስ ኦፍ ኢንላይትመንት ይጀምር እንጂ ነገር ግን ወደ ኢትዮጵያ በዋነኝነት የመጣው በ1950ዎች ገደማ ነው እና ሳብፊልድስ ኦፍ አንትሮፖሎጂ የራሱ የሆኑ ሳብፊልዶች አሉ። እነዚህ ነገር ልብ በሉ ሜድ ላይ በጣም በተደጋጋሚ በእኛ ጊዜ አሁን እነዚህ ጥያቄዎች ምንም አይቀሩ ማቺንግም ላይ ምርጫም it is still how cultures and environment have influenced biological evolution and contemporary variety። ይሄኛውን ባጭሩ ላስረዳችሁና ልለፈው ምንም ነገር እንትን ፊዚካል ወይም ባዮሎጂካል ሰን ተፈጥሮ በቃ ካልቸር ሊሆን ይችላል በቃ በተፈጥሮ how environment have influenced biological evolution ነው። human biology affects culture በቃ ተፈጥሮአዊ ላይ ሞርፎሎጂ ከለር ሊሆን ሳይዝ ሊሆን ይችላል the major sources of biological variations are derived from natural selection, geographical isolation, genetic mutation በቃ እነዚህ ሊሆኑ ይችላሉ ማለት ነው። ሶርስስ ኦፍ ባዮሎጂካል ከየት ነው የሚነሳው? ናቹራል ሴሌክሽን በቃ ናቹራሊ ሴሌክት አድርገን ያንን ሶርስስ ኦፍ አንትሮፖሎጂ በቃ እነዚህ አይነት ነገሮች እንደ ተጠቃሽ ሊሆኑልኝ ይችላሉ ማለት ነው። it is concerned with human evolution and genetics። አዎ ኢቮሉሽን ስንል የሰው ልጅ የመጣበት በምን አይነት መልኩ ነው? ኢቮሉሽን ማለት it is a growth a gradual changes of human being ብለን ልንጠራው እንችላለን። because as a result of እና ጄኔቲክስ ስንል ደግሞ ዝርያ በዘር ማለት ኢቮሉሽን is the study of gradual change እንዳልኩት ማለት ነው። ያው አሁን የተናገርኩት ነው። እኔ በፊት በማስታውሰው ነው አሁን የተናገርኩት። በጣም ኃይለኛ መምህር ነበር ዩቲዩብ ላይ እና ያስተማረን ይሄን ነገር በቃ አረሰውም። እናንተም እንደዛውን በእኔ ተምራችሁ እንደዚህ ካያችሁ it is well በቃ ምንም አረሱትም ብዬ አስባለሁ። ኢቮሉሽን is the study of gradual change ነው፣ ዝግመታዊ ለውጥ። አዎ ዝግመታዊ ለውጥ ይህኪንሞ አፋን ኦሮሞን ማልጀና ኢቮሉሽን ጀቹን በቃ ጅጅራ አማላ ቶኮ ከንተ በቃ እንደዛ ነገር ነው። ስቴዲ ዩዚንግ ፎሲልስ እና ቦንስ ይህኪንሞ በቃ ማለት የሆነ ፎሲልስም ቦንስም ሊሆን ይችላል። በቃ ቱ ስፔሻሊቲስ አለው ኢቮሉሽን ስንል እና የመጀመሪያው ስፔሻሊቲው ምንድነው ካልን paleoanthropology it is the study of biological evolution by analysis fossil from prehistoric times። አዎ ፓሊዮአንትሮፖሎጂ ይሄ መጥቷል ዳሽሙላሌ በእኛን ሰዓት ማለት ነው። እና ይችን አካባቢ ፓርት ልብ ብላችሁ ተከታተሉ። በጣም ወሳኝ ነች። ይሄኛው ምንድነው? ስቴዲ ኦፍ ፎሲል ስለ ፎሲል የሚያጠና ነው። ስለዛ ነው በዋነኝነት ፓሊዮአንትሮፖሎጂ ይችን ዋይ ላፌ ካን ቆራቱ አይቻል ዋይ ደሚ አንትሮፖሎጂ ኬሳ ኢሳቶኮ ታኤቶ ዋይ ላፌ ካን ቆራቱ ማልጀዳም ፓሊዮአንትሮፖሎጂ ጀዳም ፕራይማቶሎጂ ስታዲስ አባውት primates or recent human ancestor ኤየን ፕራይማቶሎጂ jechuun ዋይ ናሞታ ዱሪ ኦሶይን ታይን ናሞታ har'a dhiyeenyaatti kan uumaman waa'ee kan qo'atu maal jenna primatology study non human primate species gorillas and chimpanzees ስለነዚህ የሚያጠና primatology ነው። don't forget that human genetics investigates how በቃ እንግዲህ እስካሁን የምናየው human genetics investigates the physical traits of contemporary human population vari አዎ human genetics ስንል ደግሞ እንግዲህ ያው ኢቮሉሽን ያልነው የቅድሙ ምንድነው ስለ ሰው ዝርያ ዝግመታዊ ለውጥ የሚያጠና ነው ብለናል። ጄኔቲክስ ስንል ደግሞ ፊዚካል ትሬት የሰውን ተፈጥሮ
ኮንቴምፖራሪ ሂውማን ፖፑሌሽን ቫሪ በምን አይነት ቫሪ እንደማይ በኤግዛማይን ዲኤንኤ ኤንድ አርኤንኤ። ዲኤንኤ ማለት እንግዲህ ይህን ኮንሰፕት ባዮሎጂ ላይ ታስታውሳላችሁ ብዬ ተስፋ አደርጋለሁ። ማለትም ባዮሎጂ 11ኛ ክፍልና 12ኛ ስፔሻል ዲኤንኤ ማለት ዳይኦክሲ ራይቦ ኒውክሊክ አሲድ የምንለው ነው። አርኤንኤ ደግሞ ራይቦ ኒውክሊክ አሲድ የምንለው ባጭሩ ሲጻፍ ነው። አርኪኦሎጂካል አንትሮፖሎጂ ኢት ስቴዲስ ዘ ዌይስ ኦፍ ሊቭስ ፓስት ኦፍ ፒፕልስ ባይ ኤክስካቬቲንግ ዘ ማቴሪያል ካልቸርስ ኤንድ ኦር አርቲፋክትስ። አዎ በቃ አርኪኦሎጂካል አንትሮፖሎጂን አርኪኦሎጂ ማለት መቆፈር ዲጋውትስ ኦፍ ማቴሪያል ፍሮም ዘ ግራውንድ ከውስጥ ከመሬት ስር ቆፍሮ ምናምን ማውጣት ነው ማለት ነው። አርቲፋክት ስንል ደግሞ ማቴሪያል ሪሜይንስ ባይፓስት። በቃ ይሄ አርቲፋክት ስንል ባጭሩ ነው ማስረዳችሁ። መጀመሪያ ላይ በምድር ውስጥ ገብተው የቀሩ ማቴሪያሎች እነዚህ ለምሳሌ ሸክላ ሊሆን ይችላል። ፊቸርስ ደግሞ ዜ ካኖት ቢ ካሪድ አዌይ። በቃ እነዚህ አርቲፋክቶች ከቦታ ወደ ቦታ ሊንቀሳቀሱ ይችላሉ። ባይዘወይ ኮይንስ መውሰድ፣ ሳንቲም መውሰድ፣ ኦርናመንት ምናምን ለመውሰድ። ፊቸርስ ደግሞ መንቀሳቀስ አይችሉም። በቃ ኢኮፋክት ደግሞ ነን አርቲፋክቹዋል እንደ ኢንቫይሮንመንታል ሪሜንስ በቃ ማለት አርቲፋክት አይደሉም፣ ነገር ግን ምንድናቸው? ኢንቫይሮንመንታሊ ምንድናቸው? ሪሜንስ ናቸው። ኢትስ ስፔሻሊ ፕሪሂስቶሪክ አርኪኦሎጂ ቢፎር ከ6000 ዓመተ ምህረት አንድ ሂስቶሪካል አርኪኦሎጂ አፍተር ራይቲንግ ነው። ልብ በሉ ፕሪሂስቶሪክ ስንል የሰው ልጅ የጽሁፍ ሰነድ ከመጀመሩ በፊት ያለው ዘመን ኢትስ ዋር ዊ ሴይ አባውት ፕሪሂስቶሪክ ይር ኤንድ ኦልሶ ከዚህ ደግሞ ወደዚህ ያለው ደግሞ የሰው ልጅ ራይቲንግ ላንጉዌጅ ሳይጀምር ወደዚህ ያለው ምንድነው? ዋት ዊ ሴይ አባውት አርኪኦሎጂ እንለዋለን። ሂስቶሪካል አርኪኦሎጂ እንለዋለን። ሊንግዊስቲክ አንትሮፖሎጂ። ሊንግዊስቲክ አንትሮፖሎጂ ስንል ስለ ላንጉዌጅ ነው የሚያጠነው። ምንም አያስጨንቃችሁም። እዚህ ጋር ቀላል ነው። ኢት ስተዲ ሂውማን ላንጉዌጅ አስ ኤ ካልቸር ነው። ሂውማንን እንደ ካልቸር አድርጎ ሊያጠና ይችላል ምናምን ነገር ነው እና ስተዲ ላንጉዌጅ አስ ኤ ሪሶርስ። ላንጉዌጅን እንደ ግብ እንደ ሪሶርስ ተጠቅሞ ስለነዛ ሰዎች ስለ ባህሪያቸው ወይንም ደግሞ ስለ ሰዎች ምን አይነት ላንጉዌጅ ነው የሚናገሩ what kinds of language those peoples are speak የሚሉትን በጣም አድርጎ የሚያጠናል። human language not present። ልብ በሉ primary school systems stimuli depend not present። አሁን የተጀመረ ይሄን ሰው ባይዘው ይቆየ ነው። it is ይቆየ but it is nature ማለትም እንችላለን። በቃ ማለት ከተፈጠረ በመቀጠል የሚመጣው ስቴፕ ዋርዱ ሲያባው ሂውማን ላንጉዌጅ ዛት ኢዝ ዘ ፖይንት። እና ያው ይሄ እንዳለ ሆኖ ፕሪሂስቶሪ ጊዜ ጀንሞ ዋይ በሬፋማን ዱሪ ዩኪንሞ በሬፋምኒ ላፋ ከናራት ኦሶ ሂን ዱራ ማልቱ ራወቴች ፕሪሂስቶሪክ ምናምን ነገር ሊሆን ይችላል። ዲስክሪፕቲቭ ነው። እናም ደግሞ ኢኮፋክትስ ይሄንን የሚያየነው ነው። ፎር ዲስቲንክት ብራንችስ አለው ማን ሊንግዊስቲክ አንትሮፖሎጂ በአራት ነገሮች ሊከፈል ይችላል በዋነኝነት ማለት ነው። እናያቸዋል። ስትራክቸራል ኦር ዲስክሪፕቲቭ ሊንግዊስቲክ አንደርስታንድ ዘ ሴትስ ኦፍ ሩልስ ኦፍ ኤ ጊቨን ላንጉዌጅ። የሆነ ላንጉዌጅ ሴት ኦፍ ሩሉን ሊያጠና ይችላል። ዛት ኢዝ ዋት ዊ ሴይ አባውት ዲስክሪፕቲቭ እንለዋለን። ይሄ ማቺንግ ላይ መጥቷል በእኛ ጊዜ እንዳትረሱ። ዛት ኢዝ ዘ ፖይንት ኢት ኤግዛማይንስ ሳውንድ ሲስተምስ ግራማቲካል ሲስተም ሌተር ሊሆን ይችላል፣ በድምጽ ሊሆን ይችላል። አንድ ሚኒንግ ማለት በሚኒንጉን በመፍታት በፍቹ ሊሆን ፎር አንሪትን ላንጉዌጅ ያልተጻፈ ነገር ማለት ነው። ኤትኖ ሊንግዊስቲክስ ደግሞ ኤግዛማይን ዘ ሪሌሽን ቢትዊን ላንጉዌጅ እና ካልቸርን አንድ ላይ አምጥቶ የሚያይልን ነገርም ነው ኤትኖ ሊንግዊስቲክ። ዶንት ፎርጌት እቺ ወሳኝ ፓርት ነች። እቺ ነገር መረሳት የለባትም። ኤትኖ ሊንግዊስቲክ የምንላት ማለት ነው። ይችኛቱ ፓርት ኤትኖ ሊንግዊስቲክ በጣም ወሳኝ ነች። ይችኛቱን ፓርት እንዲያትረሱ ላለው ማለት እወዳለሁ። ማለት ሊንግዊስቲክ ካቴጎሪስ ዲፈረንት ሃው ፒፕል ቲንክ። እንግዲህ ሂስቶሪካል ሊንግዊስቲክ ማለት ደግሞ ዲልስ ዊዝ ዘ ኢመርጀንሲ ኦፍ ላንጉዌጅ አንድ ዳይቨርጀንት ዳውተር ላንጉዌጅ። ይሄ ደግሞ ላንጉዌጆች እንዴት ነው ኢሜርጅ የሆኑት? መቼም እንግዲህ አንድ ነገር የራሱ የሆነ መነሻ አለው፣ የራሱ የሆነ ሂደት አለው። ማለት የራሱ የሆነ ኮርሰስ አለው፣ ኮዝ አለው፣ ኮርሰስ አለው። ተዛን ደግሞ ምንድነው ዘላስት ኬዝ ያንን በማድረግ ነው መነሻ ስለ መነሻቸው የሚያጠኑ ዋርድ ዊ ሴይ አባውት ሂስቶሪካል ሊንግዊስቲክ። ሶሺዮ ሊንግዊስቲክ ኢንቨስቲጌት ሊንግዊስቲክ ቫሪዬሽን ዊዝን ጊቭን ላንጉዌጅ ሪጂናል ዳያሌክትስ አንድ ብሊንጓሊዝም ልንለው እንችላለን። ይሄኛው ኢንቨስቲጌት የላንጉዌጆችን ቫሪዬሽናቸውን ሶሺዮ ሊንግዊስቲክ የምንለው ይሄ ነው ማለት ነው።
analyze cultural and material lives of contemporary human society. It has two aspects of study እና ሶሻል ሊንጉስቲክስ ስንል ሁለት አስፔክትስ ኦፍ ስቴዲ አሉ። ኤትኖግራፊ ልብ በሉ ፊልድ ኦፍ ወርክ ነው። ዲስክራይብ ሎካል ቢሄቪየር ቢሊፍስ ኢኮኖሚ አክቲቭ ፖለቲክስ ኤንድ ሪሊጅን። ኤትኖግራፊ ስንል ማለት የሆነ በቃ ሎካል ቢሄቪየር ነው፣ አካባቢያዊ የሆነ ነገር ነው። ኤትኖግራፊ ስንል ኤትኖሎጂ ስንል ደግሞ ክሮስ ካልቸራል። ልብ በሉ አሁን እዚህ ጋር ባጭሩ ለማስለየት ኤትኖግራፊ ስንል ሲንግል ነው በቃ ኢት ኢዝ ሲንግል ነው። ዲስክራይብ ሎካል ቢሄቪየር ነው። ኤትኖሎጂ ስንል ደግሞ በቃ ጄነራሊ አጠቃላይ የሚያጠና ነው። ቤዚክ ፊውቸርስ ኦፍ አንትሮፖሎጂ የሚል ርዕስ ነው በቀጣይ የምናየው። ይህ በጣም ቀለል ያለ ነው። ይችን ነገር ቤዚክ ፊውቸርስ ኦፍ አንትሮፖሎጂ የሚል ነው። ኦኬ ኢት ኢዝ ብሮድ ኢን ስኮፕ። አዎ ቅድም ያልኩት ነገር ነው። አንትሮፖሎጂ ኢዝ ዲፈር ፍሮም አዘር ሰብጀክት ኢት ኢዝ ቫሪ ኢን ኢትስ ስኮፕ ቢካዝ ኦፍ አንትሮፖሎጂ ሃዝ ኢት ኢዝ ኤ ዋይድ ስኮፕ ዛን አዘር ሰብጀክትስ ዛት ሶ ከሌሎች ሰብጀክት ይለያል። ቤዚክ ፊውቸርስ ኦፍ አንትሮፖሎጂ ኢት ኢዝ ብሮድ ስኮፕ ነው፣ ሰፋ ያለ ስኮፕ አለው። ኮንቴምፖራሪ ነው፣ ያሁኑ ሊሆን ይችላል። ኦር ፓስት ኮንቴምፖራሪ፣ ፕሪሚቲቭ ነው ኦር ሲቪላይዝድ ነው ብልጽግና፣ ቃሮሚና ዩኪን ባዮሎጂካል ኦር ካልቸራል ሊሆን ይችላል። ሆሊስቲክ ነው በቃ አንትሮፖሎጂ ኢዝ ሆሊስቲክ አጠቃላይ ሉክ ኤኒ ፌኖሜና ፍሮም ዲፍረንት ቫንቴጅ ኦፍ ፖይንትስ ዛት ኢዝ ዘ ፖይንት። ሆሊስቲክ ስንል አጠቃሉ የሚሄድ ኮንሲደር ካልቸር ሂስትሪ ላይ ምንም የሚቀር ነገር የለም ሆሊስቲክ ስንል። ከዛን ሪላቲቪስቲክ ስንል ደግሞ በቃ ሰርታይን ቢሊቭ ነው በቃ ማለት እውነታውን ነው የሚገልጸው። ኢትስ ኦን ኮንቴክስት በራሱ ዳዝ ኖት ሜክ ቫልዩ ጀጅመንት የሆነ ነገር ጀጅመንት ይሄኛው እንዲህ ነው ይሄኛው እንዲህ ነው ብሎ የሚያወዛግበው ነገር የለም። ኢት ኢዝ ዋት ሪያሊቲ ዛት ኢዝ ዘ ፖይንት። ኮምፓራቲቭ ነው ስንዝም ፐርስፔክቲቭ ኢት ኢዝ ኢንሳይደርስ ቪው። ልብ በሉ ይቺ ነገር ወሳኝ ናት። ኢሚክ ስንል ኢንሳይደርስ ነው፣ ኤቲክ ስንል ደግሞ አውትሳይደርስ ቪው ነው። እነዚህ ነገሮች ይመጣሉ። ይኸው አሁን ይችኛይቱ ኢሚክ ትባላለች። ይችኛ ምንድነው ኢንሳይደርስ ቪው ትባላለች። ኤቲክ የምትባል ደግሞ አለች። ያት ይችኛይቱ ማለት ነው። ኤቲክ ደግሞ ምንድነው አውትሳይድ ናት ማለት ነው። አውትሳይድ ናት። እቺን እንድቻርጋችሁ እንድትይዙልኝ እወዳለሁ። ኦኬ ኢትስ አፕሮች ኢትስ ሪሰርች አፕሮች ዲፔንድስ ኦን ኳሊቴቲቭ ሪሰርች። አንትሮፖሎጂ ምንም አይነት ኳንቲቴቲቭ አፕሮች አይጠቀም። ትሩ ፎልስ ላይ ሊመጣ ይችላል ይሄ Anthropology is what kinds of approach? It is qualitative approach or it is based on what? Trust. That is not quantitative or that is not what? Hypothesis testing. That is the values of it. እና ይሄኛው ማለት ይቻላል in its research approach በቃ use instruments such as a field participants observation in depth and a key informant interviews and a focus group discussion ሊሆን ይችላል። አዎ እናም ደግሞ ሜን ኮንሴፕሽንስ አባውት አንትሮፖሎጂ እንግዲህ አንዳንድ ሰዎች አንትሮፖሎጂን ለመረዳት በተለያየ ሚስኮንሰፕሽን ወይም ደግሞ ስለዛ ሳብጀክት በትክክል ላይ ይረዱት ይችላል። አንትሮፖሎጂን መረዳት በነገራችን ላይ በጣም ትኩረት ይፈልጋል። ምክንያቱም ስለ ሰው በጣም በጥልቅ ገባ ብሎ የሚያጠና ኮርስ እንደመሆኑ አንትሮፖሎጂን በቀላሉ እንዲህ አይቶ መረዳት አይቻልም። ባይዘወይ በጣም እንትን ይጠይቃል ማለት ነው። ክሪቲካሊ መረዳት ይጠይቃል እና it is only limited to study or primitive society and rural። አዎ አንትሮፖሎጂን ምን ብለው ያስባሉ? ሩራል ሶሳይቲ ላይ ነው የሚያጠነው፣ ወደ ከተማ አያጠናም ይላሉ። እንዴ ከተማ ውስጥ ሰው የለም እንዴ? ሰው ልጅ የለም እንዴ? it is false that is ከሪል የራቀ አባባል ነው። ይህ ነገር ሊስተካከል የሚገባል ሊሆንም አይችልም የማይሆንም ነው። በቃ it study fossils evidence። ይሄም ራሱ ስህተት ነው። ስለ ፎሲል ብቻ አይደለም የሚያጠናው አንትሮፖሎጂ። it preserves communities far from development። አዎ ፕሪዘርቭ የሚያደርገው ፋር ፍሮም ዲቨሎፕመንት ያደርግ። ይሄም በቃ ከትረዝ የራቀ ነገር ነው። ይሄም እንደ እንትን ይወሰዳል። በቃ ማለት የሆነ እውነት አንትሮፖሎጂን አይገልጸው። አንትሮፖሎጂ አንድ አዘር ዲሲፕሊን። እንግዲህ አንትሮፖሎጂን አየን። አንትሮፖሎጂን ብቻ ማየት ሳይሆን አንትሮፖሎጂ ከሌሎች ዲሲፕሊን ጋር ምን አይነት ሪሌሽን አለው፣ እንዴት ነው ሪሌሽኑስ የሚለው እናያለን። ሪሌትድ ዊዝ ሶሲዮሎጂ፣ ሳይኮሎጂ፣ ፖለቲካል ሳይንስ፣ ኢኮኖሚክስ አንድ ሂስትሪ ጋር ምን አለው ሪሌሽን አለው። በቃ አንትሮፖሎጂ ሶሲዮሎጂ ስንል ካልቸር፣ ሳይኮሎጂ ስንል በቃ ማለት ስለ ሰዎች ስለ አይምሯቸው ምንድነው አይምሯቸው የሚያስበው። that is like ፖለቲካል ስንል ስለ ፖለቲካል ሳይንስ it is broad scope፣ በጣም ሰፊ ስኮፕ ነው፣ ዩኒክ ነው አፕሮች አለ። the perspectives is empirical naturalistic and ideographic።
በጥናት የተረጋገጠ ነገር ነው። የአንትሮፖሎጂ ኢንትስ ሜተድ ሪሰርች ዴታ ኮሌክሽን ቴክኒክስ ይጠቀማል። ዴታ ኮሌክት አድርጎ ቴክኒኩን ይጠቀማል ማለት ነው። ዘ ኮንትሪቢሽንስ ኦፍ አንትሮፖሎጂ አንትሮፖሎጂ ምን አይነት ኮንትሪቢሽን አለው የሚል ነው ሌላኛው። ይህኛው የዚህ ቻፕተር የመጨረሻው ርዕሳችን ነው የሚሆነው። አንትሮፖሎጂ ምን አይነት ኮንትሪቢሽን አለው ነው የሚለው። እንግዲህ ይህችን ቻፕተር አጭር አድርጌ ነው የሰራሁት። በቃ ዋናው ኮንሰፕቱ ይሄ ነው። ሞጁሉ ሙሉ በሙሉ ነው ያስቀመጠው የፒፒቲ እና በጣም ምርጥ ነገር ነው። ሚድ አይ ሆፕ እኔ እንደምትደፍኑት ራሱ ተስፋ አደርጋለሁ። በቃ በጣም ቀላል ነው ሲጀመር። ይህ ኮርስ በጣም ከሚሰሩት ኮርሶች መካከል አንዱ ነው ብያለሁ አስቀድሜ ነግሬያቸው። ይህንን ኮርስ ከመጀመራችን በፊት ማለት መግቢያ ላይ ነግሬያቸዋለሁ ብዬ አስባለሁ። እና ኮንትሪቢሽንስ ኦፍ አንትሮፖሎጂ ምን አይነት ኮንትሪቢዩሽን ያደርጋል አንትሮፖሎጂ ስንል ኢት ሄልፕ አስ ቱ ናው አወር ካልቸር ኢዝ ጀስት ዋን ዌይ ኦፍ ላይፍ አማንግ ሜኒ ፋውንድ ኢን የእኛ ካልቸር ጀስት ዋን ዌይ ኦፍ ላይፍ ህይወታችን አንድ ሼፕ ከምናደርግበት መካከል ካልቸራችን አንዱ እንደሆነ ብለን እንድናስብ ዛት ኢዝ አንትሮፖሎጂ ይረዳናል። በቃ ያሳየናል፣ ይገልጽልናል ብዬ ማስቀመጥ እችላለሁ። ጊቭ አስ an insight into different ways and moods of life relativistic ማለት ኢንሳይት ይሰጣል into different ways and moods of life ስለዛ way of life ይሰጣናል። ኢትሰፓል ፌት ኢትኖሴንትሪዝምን በትክክል ይዋጋል አንትሮፖሎጂ። ኢትኖሴንትሪዝም ጀቹን ሳብኒ ቶኮ ሰባ ብራንጫ ይሄ አፋን ቶኮ አፋን ብራንጫ ላይ ያኒ ቶኮ ያዳ ብራንጫ ይኪንም ምን ማለት ነው? የራስን ካልቸር ከሌላው ካልቸር ማስበለጥ፣ የራስን ሃይማኖት ከሌላው ሃይማኖት ማስበለጥ፣ የራስን እምነት በቃ የተለያየ ባክግራውንድ አመለካከት ሊሆን ይችላል ማለት ነው። ያን ነው ኢትኖሴንትሪዝም ምን ነው? ዩዝዲአስ ምንድነው የምንለው? ይሄ ኤ ቱል ፎር ዲቨሎፕመንት ሰስተናብል ፕሮጀክት ሊሆን ይችላል። እነዚህ ነገሮች አሉ። እንግዲህ ቻፕተሯን በዛ አልቋል። በጣም ቀለል አድርጌ ነው የሰራሁት። ተንክስ ሶማ እችላለሁ። ኔክስት የምንገናኘው የት ጋ ነው ከተባለ ቻፕተር 2 ነው የምናየው። ኔክስት ቻፕተር 2 ማጠር ያለች ናት። ብዙም ያን ያክልም የምትከብድ ነገር አይደለችም። እሱን እናያለን ማለት ነው። እስከዛ ድረስ በደህና ቆዩልኝ ልላችሁ ወዲያለሁ። ቴንክስ ፎር ዋቺንግ ዚስ ቪዲዮ። ሼር ማድረግ ሰብስክራይብ ማድረግ እንዳትረሱ አደራችሁን እላለሁ። ገና ያው እንደሚታወቀው ብዙ ኮርሶችን አብረን እንደምንማር ነው የሚያሳየው እና በቃ በርታ በሉልኝ ለማለት ወዲያለሁ። ታንክስ ሶ ማች። ይህን ይመስላል። ይኸው የዛሬው ኮርስ በጥቂቱ። አመሰግናለሁ። ታንክስ ሶ ማች።